ሰላም፣ ወደ ዝርዝር ውይይታችን እንኳን መጣችሁ። ሰላም። ዛሬ የምንመረምረው አንድ በጣም አስገራሚ ጉዳይ ነው። የብሩናይ ሱልጣን ሐሰን አል-ቦልኪያ። አዎ፣ በጣም የሚጠቀስ ሰው ናቸው። በእጃችን ያሉት ምንጮች ከዩቲዩብ ነው ያገኘናቸው። የተለያዩ መረጃዎች ይዘዋል። አዎ፣ ዓላማችን እንግዲህ በእነዚህ ላይ ተመስርተን የዚህችን ትንሽ ግን እጅግ ሀብታም ሀገር መሪ ሕይወት፣ የሀገሪቱን ሁኔታ እና የተነሱትን ውዝግቦች መዳሰስ ነው። ጥሩ ሐሳብ ነው። እንጀምር። እሺ፣ መጀመሪያ የሀገሪቱን መጠንና የሀብቷን ምንጭ እንይ። ብሩናይ በጣም ትንሽ ሀገር ናት አይደል? በጣም ያው በደቡብ ምስራቅ እስያ የምትገኝ መጠኗ ከአሜሪካዋ ዴላዌር ግዛት ብዙም አትበልጥ። ሕዝቧስ? ሕዝቧም ከግማሽ ሚሊዮን በታች ነው የሚገመተው፣ ወደ 415 ሺህ አካባቢ። ትንሽ ናት። ግን ሀብቷ ግን ያው ከሚገመተው በላይ ነው። በ20ኛው ክፍለ ዘመን መጀመሪያ ከፍተኛ የነዳጅ እና የተፈጥሮ ጋዝ ክምችት ተገኘ እና ከ1984 ነጻነታቸው በኋላ ደግሞ ይህ ሀብት በጣም አደገ። ይህም ከዓለም 5ኛ ሀብታም ሀገር ያደርጋታል ይባላል። ዋው! ይህ ሀብት ታዲያ በቀጥታ ከሱልጣኑ የግል ሀብት ጋር ይገናኛል ማለት ነው? ምንጮቹስ ስለዚህ ምን ይላሉ? በትክክል የሱልጣኑ የተጣራ ሀብት ከ20 እስከ 30 ቢሊዮን ዶላር እንደሚገመት ነው ምንጮቹ የሚያመለክቱት። 20-30 ቢሊዮን ዶላር? አዎ። እና ይህ በ80ዎቹና 90ዎቹ መጀመሪያ አካባቢ የዓለማችን ቀዳሚ ሀብታም ሰው ነበረው ማለት ነው። ከቢል ጌትስ በፊት? አዎ፣ በቢል ጌትስ እስኪተኩ ድረስ። አሁን ደግሞ በሕይወት ካሉ ንጉሳውያን መካከል ቀዳሚው ሀብታም ናቸው ይባላል። የሚገርም ነው። ገበያቸውስ በሰኮንድ $100 ያድጋል የሚል ነገር ሰምቻለሁ። አዎ፣ አንዳንድ ምንጮች እንደዛ ይገምታሉ። በሰኮንድ $100 ገደማ። ያው ይሄ ግምት ነው። ይህን ያህል ገንዘብ ሲኖር አኗራሩ ምን ይመስላል? ምናልባት ከቤተ መንግሥታቸውን ጀምር። ኢስታና ኑሩል ኢማን እሱማ ዋናው ነው። ምንጮቹ እንደሚሉት የዓለማችን ትልቁ መኖሪያ ቤተ መንግሥት ነው። ምን ያህል ወጣበት ይላሉ? 1.4 ቢሊዮን ዶላር ገደማ እንደወጣበት ይገመታል። መጠኑ ከ2 ሚሊዮን ስኩዌር ፊት በላይ ነው። 2 ሚሊዮን ስኩዌር ፊት ስንት ክፍል አለው? ምንጮቹ የሚሉት 788 ክፍሎች፣ 257 መታጠቢያዎች። 257? አዎ። 5 የመዋኛ ገንዳዎች፣ መስጊድ አለው ለ5000 ሰው የሚያገለግል። መስጊዱ ብቻ? አዎ። አዳራሹም 5000 ሰው ያስተናግዳል። መኪና ማቆሚያው ብቻ 110 መኪና ይዛል። ጉላቱ ደግሞ በ22 ካራት ወርቅ ነው የተሸፈነው። ወርቅ? አዎ። በቃ ማይታመን ቅንጦት ነው። ከቤተ መንግሥቱ ውጪስ ሌላው በጣም የሚታወቁበት የመኪና ፍቅራቸው ነው አይደል? በጣም የዓለማችን ትልቁ የቅንጦት መኪና ስብስብ ነው አላቸው ይባላል። ስንት ናቸው? ብዛት አላቸው? አሃዙ ይለያያል፣ ግን ከ5000 በላይ መኪኖች እንዳሉ ይገመታል። አጠቃላይ ዋጋቸውም ወደ 50 ቢሊዮን ዶላር ሊጠጋ ይችላል። 50 ቢሊዮን ዶላር ለመኪና ብቻ? አዎ። 600 ሮልስ ሮይስ አላቸው። 600? 45 ፌራሪ፣ 68 ቤንትሌ እና ሌሎች። አንዱ ሮልስ ሮይስ በወርቅ የተለበጠነውና 14 ሚሊዮን ዶላር እንደሚያወጣ ይነገራል። የማይታመነው። ከወንድማቸው ጋር ደግሞ ከ1997 ባለው ጊዜ ለሮልስ ሮይስ ኩባንያ ከሚገኘው ገቢ ግማሽ ያህሉን የገዙት እነሱ ነበሩ ተብሏል። ለኩባንያው ግማሽ ገቢ? አዎ። ይህ እንግዲህ ወጪያቸው በመኪና ብቻ የተወሰነ አይደለም ማለት ነው። የግል አውሮፕላን? በርካታ የግል አውሮፕላኖች አላቸው። አንዱ ቦይንግ 747 ነው። ውስጡ በወርቅ ዕቃዎችና ባህር ምንጣፎች የተጌጠ። አንዳንድ ጊዜ ራሳቸውም ያበሩታል ይባላል። እውነት? ፓይለትም ናቸው? አዎ፣ የሰለጠኑ ፓይለት ናቸው። ሌላው በጣም የሚገርመው ወጪ ደግሞ ምንድን ነው? የፀጉር አስተካካያቸው ጉዳይ ነው። እሱ ደግሞ ምንድን ነው? በወር አንድ ጊዜ ፀጉር አስተካካያቸውን ከለንደን በፈርስት ክላስ ያስመጡ። ከለንደን? አዎ። በረራው ብቻ $15,000 ገደማ ያወጣል። ከዛ የሆቴል፣ የምግብ፣ የአገልግሎት ክፍያ ሲጨምር በአንድ ጊዜ $21,000 በላይ ያወጣሉ። $21,000 ለፀጉር መቆረጥ? በቃ ይህን ለመረዳት ይከብዳል። ድግሶቻቸውስ? የ50ኛ ዓመት ልደት በዓላቸው በጣም ይነገርለታል። አዎ፣ የ1996ቱ እሱ ላይ $27 ሚሊዮን ወጥቷል ይባላል። 27 ሚሊዮን? አዎ። ለዝግጅቱ ተብሎ ስታዲየም ተገንብቷል። ማይክል ጃክሰን መጥቶ 3 ኮንሰርት ሰርቷል። $7 ሚሊዮን ተከፍሎታል። ማይክል ጃክሰን? አዎ።
3000 እንግዶች ደግሞ የወርቅ ሜዳሊያ ተሰጧቸዋል። ዊትኒ ሂውስተንም መጥታለች። ሌሎችም እንደ ኤልተን ጆን፣ ዳያና ሮስ፣ ስቲቪ ዋንደር፣ ሁሉም ታዋቂ ዘፋኞች። አዎ፣ ይህ እንግዲህ የትርፍ ጊዜ ማሳለፊያዎቻቸውን ሳይጨምር ነው። ለምሳሌ ፖሎ በጣም ይወዱል። ፖሎ ፈረሶቹስ? 200 የፖሎ ፈረሶች አላቸው ይባላል። የሚቀመጡት በአየር ማቀዝቀዣ ባለው ጋጣ ውስጥ ነው። የአየር ማቀዝቀዣ ለፈረስ? አዎ፣ የአርጀንቲና ምርጥ ተጫዋቾችንም ያስመጣሉ። ወንድማቸው ጄፍሪን በወጪ ይታወቃሉ። እሱ ደግሞ ለብቻው ታሪክ ነው አይደል? አዎ፣ በቀን በአማካይ $747,000 ያወጡ ነበር ተብሏል ለ10 ዓመት። ከዛም 14.8 ቢሊዮን የመንግስት ገንዘብ አላግባብ ተጠቅመዋል ተብለው ተከሱ። ንብረታቸውን ለመሸጥ ተገደዱ። በጣም ከባድ ነው። እሺ፣ ይህን ሁሉ እጅግ የበዛ ቅንጦትና ወጪ ስናይ የብሩናይ ሕዝቡስ? ምንጮቹ ስለ ሕዝቡ የዕለት ተዕለት ኑሮ ምን ይላሉ? ንጽጽሩ እንዴት ነው? ይህ በጣም ወሳኝ ነጥብ ነው። ምንጮቹ እንደሚሉት ለብሩናይ ዜጎች ነፃ የጤና አገልግሎት እና ትምህርት ይሰጣል። ታክስስ? ምንም አይነት የገቢ ታክስ የለም። ይሄ እንግዲህ ከቅንጦቱ ጋር ሲታይ ለሕዝቡ የሚደረግ የማህበራዊ ድጋፍ እንዳለ ያሳያል። ታዲያ የሕዝቡ ምላሽ ምን ይመስላል? ቀደም የጠቀስነው የጆ ሀታብ ቪዲዮ ሱልጣኑ በልደት በዓላቸው ሲወጡ ሕዝቡ በደስታ ሲቀበላቸው ያሳያል። አዎ፣ የጆ ሀታብ ቪዲዮ ያንን ገጽታ ነው የሚያሳየው። በልደት በዓላቸው ቀን ለ15 ቀን ይከበራል። ሲወጡ ሕዝቡ በደስታ ነው የሚቀበላቸው። ግን ይህ ሙሉ ምስሉ ላይ ሆነ ይችላል አይደል? ሌሎች ውዝግቦችም አሉ። በእርግጠኝነት ያው የሕዝቡ ይሁንታ አንድ ነገር ሆኖ ትልቅ ውዝግቦችም አሉ። ዋናውና በቅርብ ጊዜ የሆነው በ2019 የሸሪዓ ሕግን በሀገሪቱ መደንገጋቸው ነው። እሱ ብዙ አነጋግረዋል። በጣም ይህ ሕግ እንግዲህ ዝሙት እና ግብረ ሰዶምን በድንጋይ እስከ መቀጥቀጥ፣ ከጋብቻ በፊት ወሲብን በእስራት፣ ነቢዩ መሐመድን መስደብን፣ በሞት መቃጠንን የመሳሰሉ ከባድ ቅጣቶችን ያካትታል። ይህ እንግዲህ ዓለም አቀፍ ተቃውሞ አስነስተዋል። በጣም በተለይ በምዕራቡ ዓለም በሱልጣኑ የቅንጦት ሆቴሎች ላይ ለምሳሌ በቤቨርሊ ሂልስ ሆቴል ላይ የቦይኮት ጥሪ ተደርጓል። ጆርጅ ክሉኒ፣ ሪቻርድ ብራንሰን እና ሌሎችም ተቃውመዋል። ሱልጣኑ እና ቤተሰባቸውስ እነዚህን ሕጎች ይከተላሉ ሆይ የሚል ጥያቄም አለ። አዎ፣ ያም ክስ የነሳ። ምንጮቹ እንደሚሉት እነሱ ከዚህ ሕግ ነፃ ናቸው የሚሉ ወገኖች አሉ። ስለዚህ በአንድ በኩል ይህ ሁሉ ቅንጦት ለሕዝብ የሚሰጥ ድጎማ አለ፣ በሌላ በኩል ደግሞ ጥብቅ ሕግ፣ ዓለም አቀፍ ትችት፣ ቅሌቶች እና የቁጥጥር ስርዓት። በትክክል ቁጥጥሩም ቀላል አይደለም። የመገናኛ ብዙሃን ሁሉ በሙሉ በመንግስት ቁጥጥር ስር ናቸው። መንግስት መተቸት አይቻልም፣ በፍጹም ወንጀል ነው። የኢንተርኔት አገልግሎትም ውስን ነው፣ ክትትልም ይደረግበታል ይባላል። ስለዚህ የምናየው ምስል እጅግ የተወሳሰበ ነው። የቅንጦት፣ የማህበራዊ ድጋፍ፣ የሃይማኖታዊ ጥብቅነት እና የፖለቲካ ቁጥጥር ሁሉም ባንድ ላይ። እንግዲህ ዛሬ ከተመለከትናቸው ምንጮች የብሩናይ ሱልጣን እጅግ በጣም ከፍተኛ ሀብት፣ ያልተገበደ የሚመስል የቅንጦት አኗኗር፣ ለሕዝቡ የሚሰጠውን ማህበራዊ ጥቅማጥቅም፣ ጎን ለጎን ደግሞ ያሉትን ዓለም አቀፍ ውዝግቦች፣ የሰብአዊ መብት ስጋቶችና የቁጥጥር ሁኔታዎችን ለመዳሰስ ሞክረናል። ለማጠቃለል ያህል